የሰርጌ ቀን ነው። በሰርጌ ቀን አልተደናገጥኩ፣ እንዲያውም ጓጉቼ ነበር። ህይወቴን ትርጉም የሚሰጣትን ፍቅሬን የማገባ መስሎኝ ነበር እና ሀና ደግሞ መቼም የማልተካት የልቤ ጓደኛ መስላኝ ነበር። ዞሮ ዞሮ ሁለቱን የሚያጣ ሰላጣ ሆኜላችሁ ቁጭ አልኩ። ለምን እንደዚህ እንዳልኩና ነገሩ እንዴት እንደተጀመረ ወደኋላ ልመልሳችሁ። እኔና ሀና ኮሌጅ ውስጥ ነው የተዋወቅነው። ደፋርና በራስ መተማመን ያላት ልጅ ነበረች። የገባችበትን ክፍል ሁሉ የምታደምቅ አይነት ልጅ ነበረች። እኔ በበኩሌ ደግሞ አይናፋር ነበርኩ እና ከበስተጀርባ መቆየትን እመርጣለሁ። እና ይሄ ተቃራኒ ባህሪያችን እንደውም አብረን እንድንጣጣም አድርጎናል መሰለኝ። ለአመታት የሚለየን ጠፍቶ ነበር። ሮቤል ጋር መቀራረብ ስጀምር መጀመሪያ ያስተዋወቅኩት ከሀና ጋር ነው። በጣም ጥሩ ሰው እንደሆነ ነገረች እና እድል እንድሰጠው ገፋፋች። እኔም በእሷ ማበረታቻ እድል ሰጠሁት። እኔና ሮቤል ቅልጥ ያለ የፍቅር ግንኙነት ውስጥ ገባን። በጣም አሳቢ፣ በጣም ጥሩ ልጅ ነበር። በቃ ከወንድ ልጅ የምወደው ባህሪ በሙሉ አለው። ሀና ሁሌም ካጠገቤ አጠፋም። እኔና ሮቤል ስንቀጣጠር ራሱ የምለብሰውን የምትመርጥልኝ እሷ ነበረች። እረ ምን አለፋችሁ ሮቤል የታገቢኛለች ጥያቄ ሲያቀርብልኝ ራሱ ፓርቲውን ያዘጋጀችው እሷ ነበረች። በቃ ሁሌም ከጎኔ ማጠፋ መካሪ፣ እንዲሁም እንደ እህቴ ማያት ጓደኛዬ ነበረች ወይም መስላኝ ነበር። የሰርጉ ቀን ደረሰ እና ሁሉም ነገር ፍጹም ነበር። አዳራሹ፣ ዲኮሩ፣ ቀሚሴ፣ ሁሉም ነገር ህልም ሆኖ ተሰማኝ። ሀናም የመጀመሪያ ሚዜ ሆነች። የእንግዳ መቀበያው ጋር የሆነ ግራ የሚያጋባ ነገር አየሁን። ሀናና ሮቤል ጥግ ላይ ሆነው ጭንቅላታቸው ተጠጋግቶ ሲንሾካሾኩ አስተዋልኩ። እያየኋቸው እንደሆነ ሲገባቸው በፍርሃት እየሳቁ በፍጥነት ተለያዩ። ሁሉም ነገር ደህና ነው ብዬ ሀናን ጠየኳት። አረ ደህና ነው አለችኝ ፈገግ ብላ። ሮቤል አንቺን በማግኘቱ ምን ያህል እድለኛ እንደሆነ እየነገርኩት ነበር አለችኝ። ቃላቶቿ ጥሩ ነበሩ፣ ግን የሆነ ደስ የማይል ስሜት ተሰማኝ። እሱን ስሜት ለመርሳት ሞከርኩ፣ ምክንያቱም የሰርጌ ቀን ነው። ዛሬ ምንም ነገር ማሰብ አልፈልግም። ነገር ግን ቆይቶም ስሜቱ አልለቀቀኝም። ከሰርጉ ከጥቂት ሳምንታት በኋላ ሮቤል አዲስ ጸባይ ማሳየት ጀመረ። ከኔ መራቅ አብዝቷል። ዘግይቶ ወደ ቤት ይመጣል። በስልኩ ላይ ለሰዓታት ጊዜ ያሳልፋል እና ችግር አለ ወይ ብዬ ስጠይቀው አይኔን ራሱ ቀና ብሎ ለማየት ግድ አይሰጠውም። ስራ በዝቶብኝ እኮ ነው ይለኝ ነበር። ነገር ግን ሰበቦቹ ምንም አልተዋጡልኝም። አንድ ቀን ምሽት ሮቤል ሻወር ውስጥ እያለ ስልኩ ቴክስት ገባለት። በጥርጣሬ ማየት አልነበረብኝም፣ ግን ማን እንደሆነ ለማየት ስልኩን አነሳሁት። መልእክቱ የሀና ነበር። እንደገና እስከማይክ ትናፍቀኛለህ የሚል ቴክስት አይኔ ፊት ተደነቀረ። እሱ ብቻ አይደለም፣ የልብ ቅርጽ ኢሞጂ አለው። ልቤ ዝቅ ሲል ተሰማኝ። እጄ የተንቀጠቀጠ ቴክስቶቹን ወደ ታችና ወደ ላይ ያረኩ አነበብኩ። ዝም ብሎ ወሬ ብቻ አይደለም የሚያወሩት። ተቀጣጥረው ይገናኛሉ፣ ምግብ ቤቶች ይሄዳሉ። አረንቢያውም ለእኔ እውነቱን መቼ እንደሚነግሩኝ እየተወያዩ ነበር። የማነበውን ማመን አቃተኝ። የቅርብ ጓደኛዬ፣ እንደ እህቴ የማያት ጓደኛዬና ባለቤቴ። በማግስቱ ሮቤልን በጥያቄ አፋጠጥኩት። ከሀና ጋር እየማገጥክብኝ ነው ጠየቅኩት፣ ድምፄ እየተንቀጠቀጠ። ፊቱ ገረጣ። አንቺ እንዳሰብሽው አይደለም ሲል ተንተባተበ። ታዲያ ተሳስተሻል እያልከኝ ነው? ድጋሚ ጮኩበት። አይኔን እንኳን ሊያየኝ አልቻለም። በቃ ተፈጥሯል፣ እንዲህ ይሆናል ብዬ ግን አላሰብኩም ነበር ብሎ መለሰልኝ። መሬቱ ከስሬ የተቀደደ መስሎ ተሰማኝ። ቦርሳዬን ጠቅልዬ ምሽቱን እህቴ ቤት አደርኩ። ለሳምንታት የሀናን የስልክ ጥሪዎችና ቴክስቶች አልመለስኩም። አንድ ቀን ግን ቤቴ በር ላይ አገኘኋት። ጽዮን እባክሽ ላስረዳሽ አለችን፣ በፊቷ ላይ እየፈሰሰ። ቤት ላስገባት አልፈለግኩም ነበር፣ ነገር ግን ብዙ እንድትመልስልኝ የምፈልጋቸው ጥያቄዎች ስላሉ እንድትገባ ፈቀድኩላት። ደህና አስረጅኝ ሁሉንም ነገር አልኩኝ፣ እጆቼን አጣምሬ እየተመለከትኳት። ሁሉንም ነገር አምናለች። ሁልጊዜም ትቀናብኝ እንደነበር፣ በእኔና በሮቤል ግንኙነትም ሳይቀር ትቀናብኝ እንደነበር ነገረች። ሮቤል የታገቢኛለች ጥያቄ ሲያቀርብልኝ በጣም ተጎድታ እንደነበር ነገረች። አንቺ ያለሽ ነገር በሙሉ እንዲኖረኝ ይፈልግ ነበር፣ ግን ልጎዳሽ ፈልጌ አልነበረም አለችኝ። ቃላቶቿ አሳመሙኝ። ልትጎጂ ፈልገሽ አይደለም ጮኩባት። ሀና ከባለቤቴ ጋር እኮ ነው የተኛሽው፣ እንዴት አስቻለሽ? ቆይ መልስ አልነበራትም። ከሳምንት በኋላ ለፍቺ ጥያቄ አቀረብኩ። ሀናን ደግሞ ሁሉም ነገር ላይ ብሎክ አደረግኳት። እንዲሁም ከህይወቴ ሙሉ በሙሉ ቆርጫ ወጣኋት። ለእኔ ቀላል አልነበረም፣ ግን ከጊዜ በኋላ ህመሜን መርሳት ጀመርኩ። ትኩረቴን ወደ ሙያዬ አዞርኩኝ። ከቤተሰቤ ጋር ብዙ ጊዜ ማሳለፍ ጀመርኩ እና
የስነ ልቦና ሕክምናም ጀመርኩ። ቀስ ብዬ ራሴን መገንባት ጀመርኩኝ። ከዛ ከ6 ወር ገደማ በኋላ ሁሉንም ነገር እያብሰለሰልኩ ብዙ ጊዜ ወደማሄድበት አንድ ካፌ ሄድኩኝ። ያን የነበር ኮሌጅ የማውቀውን ሰሎሞን ድጋሚ ያገኘሁት። ማውራት ጀመርን እና ጨዋታችን በቀላሉ የሚያግባባ ነበር። እሱ ደግሞ ተግባቢና ታጋሽ ነበር። ካሳለፍኩት ነገር ሁሉ በኋላ የሚያስፈልገኝ አይነት ሰው ነበር። አንድ ነገር ወደ ሌላ ነገር አመራና እኔና ሰለሞን የፍቅር ግንኙነት ቢጤ ጀመርን። እኔ ልቤን እንደገና እንደከፈትኩ ተሰማኝ። አዲስ ሰው አምኜ ልቤን ክፍት አረኩለት። እንዲሁም የመውደድ ስሜትን ድጋሚ በሰለሞን አገኘሁት። ልክ ሁሉም ነገር ወደ ትክክለኛው መንገድ እንደተመለሰ ሳስብ ስልኬ ጠራ። ሀና ነበረች። የተፈጠረውን ረስተሽ ህይወትሽን በሰላም እየኖርሽ እንደሆነ አውቃለሁ ጽዮን አለች በቀዝቃዛ ድምፅ። ነገር ግን የሆነ ነገር ማወቅ አለብሽ። እኔና ሮቤል በሚቀጥለው ወር እንጋባለን አለችኝ። ምንም እንኳን የሳቅ ድምፅ ባልሰማም በስልክ መስመሩ ሌላኛው ጫፍ ላይ ፈገግ እያለች እንደሆነ መረዳት አይከብደኝም። ለ2 ሰከንድ ያክል ክርር ብዬ ቀረው። ማመን አቃተኝ። ትዳሬን ያፈረሰችው የልብ ጓደኛዬ አሁን ደግሞ የቀድሞ ባለቤቴ ልታገባ ነው። እኔ ስልኩን ይዤ ፈዝዤ እንደቀረው ሀና ማውራቷን ቀጠለች። አንድ ያልነገርኩሽ ተጨማሪ ነገር አለ አለች ድምጿን ከፍ አድርጋ። ጽዮን፣ እኔ ነፍሰ ጡር ነኝ። ሮቤል ደግሞ ያረገዝኩት ልጅ አባት ነው አለች። ልቤ ደነገጠ። ለምን እንደሆነ አላውቅም፣ ግን ማምለጥ የማልችለው የታሪክ የመጨረሻ መጣመም ሆኖ ተሰማኝ። ሀና ባለቤቴን ብቻ አይደለም የወሰደችው፣ የእሱን ልጅ ልትወልድ ነው። ስልኩን ዘግቼ ግድግዳውን ለረጅም ጊዜ አፍጥጬ ተመለከትኩ። ክህደታቸው ከመቼውም ጊዜ በላይ ያሳመመኝ። ነገር ግን ደስታዬን እንደገና እንዲያበላሹት አልፈቅድም። ከጥቂት ቀናት በኋላ ሰለሞን ጋር ተገናኘው። ሁሉንም ነገር ስነግረው ግራ ተጋባ። አልገባኝም ጽዮን፣ ለምን እንደገና ሰላምሽን እንዲያበላሹ ትፈቅጂላቸዋለሽ አለኝ። ውሳኔ የወሰንኩት ያኔ ነበር። ሀናና ሮቤል የመጨረሻውን ሳቅ እንዲስቁ አልፈቅድላቸው። የእነሱ መርዛም ግንኙነት ከአሁን በኋላ ያለኝን ህይወቴን እንዲያበላሹ አልፈቅድላቸውም። የዛን ቀን ሰለሞንና እኔ ከተገናኘንበት ካፌ የወጣሁት በነፃነት ስሜትና ቅልል ብሎኝ ነበር። ካሰብኩት በላይ ጠንካራ ሴት እንደሆንኩ እያሰብኩ ከዛ ካፌ ሰለሞን ጋር ተያይዘን ወጣን። ህይወት ከባድ ትምህርቶችን የምታስተምርበት መንገድ አላት። በጣም የምታምናቸው ሰዎች እኛን በማትገምቱት መንገድ ሊጎዱ እንደሚችሉ ተማርኩ። ምንም ያህል ጊዜ ህይወታችሁ የተበላሸ ቢመስላችሁ እንደገና መገንባት ትችላላችሁ። ስለ ሀናና ሮቤል መልካሙን ሁሉ እመኛለሁ። ምክንያቱም በመጨረሻ እኔ ደስተኛ ነኝ፣ በእውነት ደስተኛ ነኝ እና ያለ እነሱ ህይወቴ የተሻለ እንደሆነ አውቃለሁ።